ሌላኛው ምን ነበር የጠየቀው? በመጨረሻ አካባቢ ከጠየቃቸው ጥያቄዎች መካከል ኢንትራንስ ስድስተኛው ጥያቄ ምን ነበረ? ሼክ አቡበክር እንትን የእድሜ ሪኳየርመንት አለው ወይ እና ደግሞ ለሴቶችስ እድል አለ ወይ? አይዋ እድሜ በፊት ላይ አሁን ጃሚያ እስላሚያ 25 ሲል ነበረ። አሁን ላይ ግን የእድሜ ገደቡ የተነሳ ይመስለኛል። አሁን በቃ ቀጥታ ትምህርት ሚኒስቴር ጋር ስለሆነ አፕላይ የምታደርገው ትምህርት ሚኒስቴር ነው ያንተን ወረቀት ወደ ጃሚያዎች የሚልከው ማለት ነው። እና እድሜ ገደብ ያለው አይመስለኝም አሁን ላይ። በፊት ግን እድሜ ገደብ ነበረ 25 ይላል። ኢንተራንስ ወረቀቱ ራሱ ከ5 ዓመት ያለፈ ግን ነገር ይመስለኛል። የአፍሪካ ሀገር شكرا الله እንዳይደገም ጥያቄዎቻችሁ ይሄዱ። ለምን ላይቭ ስትሪሙን ሪከርድ ስለሚደረግ ጥያቄዎችን ላለመደጋገም ብንሞክር ደስ ይለኛል። አሁን ደግሞ ከፎረም ከተጠየቁ ጥያቄዎች መካከል ጥያቄዎች ለማንሳት እንላለን። الشيخ ሙባረክ በዚህ ላይ ታዕሊቅ ለማድረግ ይሞክራሉ። የመጀመሪያው ጥያቄ ሴት ጥያቄ ይመስለኛል። ለጃሚዓት ፕሪንስ ኑራ አልመሊከ ኑራ ዩኒቨርሲቲ እና ለመዲና በአንድ ላይ መመለስ ተቅዲም ማድረግ ይቻላል ወይ የሚለው ነው። ከዚህ ጋር በተያያዘ መሐመድ ታዕሊቅ ያደረገበት ይመስለኛል። ሁለተኛው ጥያቄ ደግሞ አካዳሚክ ትራንስክሪፕትን መጀመሪያ አስገብቶ ከዛ በኋላ ፓስፖርቴ ሳገኝ ቆይቼ ፓስፖርት ማስገባት እችላለሁ ወይ የሚል ጥያቄ ነው። ይሄ ሰው መጀመሪያ ፓስፖርት የለውም ማለት ነው። ፓስፖርት ሳይኖረኝ ዶክመንቶችን አስገብቼ በኋላ ማስገባት እችላለሁ ወይ የሚል ጥያቄ ነው። በዚህ ላይ ኡስታዝ ታዕሊቅ አድርጉበትና ቀጣዩን ጥያቄ እነግራችኋለሁ። 3 ጥያቄዎች ከዚህ ጋር በተያያዘ ይቀራሉ። የመጀመሪያው የፓስፖርቱን ጥያቄ ምላሽ አድርጉበትና ቀጣይ ያለውን ጥያቄ ጠይቃችኋለሁ። መጀመሪያ ፓስፖርት ሳይኖረው ዝም ብሎ ሌላ ቁጥር አስገብቶ ከዛ ፓስፖርቱን ከተቀበለ በኋላ የፓስፖርት ቁጥር ለማስገባት ማለት ነው። ጥያቄው እንደዚህ ይመስለኛል። ዶክመንቶቹን አስገብቶ ፓስፖርት ሳያስገባ ቆይቶ ፓስፖርት ሲያገኝ ፓስፖርት ማስገባት። ይሄ እንኳን ንዛሙ ሙባሸረተን አልየን አውቶማቲካሊ ነው የሚመለሰው፣ ወዲያውኑ ይመልሰዋል ይመስለኛል። የሚቀበለው አይመስልም። ብዙ ተማሪዎች እንደዚህ ለማድረግ ሞክረው ሀታ የፓስፖርት ቁጥር ራሱ ለመቀየር በጣም አደጋ ነው። አይቀይርለትም፣ ታዲል ማድረግ አይችልም። ኤዲት ላይ በጣም ችግር አለ። ስለዚህ እንደዛ ሙኻጠራ ውስጥ ባይገባ ጥሩ ነው። እሺ ሹክራን። ቀጣዩ ጥያቄ ደግሞ ለማመልከት ስፔሲፊካሊ ማለትም ቢደቂቅ ቢተጥቂቅ ጥያቄው ለሳዑዲ ጃሚዓዎች ለማመልከት እኔ ተርጉሜ ላቀርበው። ለሳዑዲ ጃሚዓዎች ለማመልከት በትክክለኛው መስፈርት ምን ይጠበቅበታል የሚለው ነው። ይሄ ሰፊ የሆነ ጥያቄ ነው። ሁለተኛው ደግሞ ኢስላሚክ ዩኒቨርሲቲ ኦፍ መዲና እዚህ ላይ ታዕሊቅ ልናደርግበት። እሺ ምን ያስፈልጋል? ቤት በኩል ነው እንዴት አድርጌ ነው ተቅዲም ማድረግ የምችለው ምናምን ላሉት ማሻአላህ ተባረከላህ በፊት ትንሽ ይከብድ ነበረ። አሁን መንገዶች በጣም ገር ሆነዋል።
አኺ በድር ጃሃዘ ለኩም አለ እንትን አለ ያዘጋጀው መጽሐፍ አለ። እሱም ደግሞ ተርቲብ አድርጎ ተቅዲም ያደርግላቸዋል። በራሳቸው ተቅዲም ማድረግም እንትን የማትችሉ ልጆች ከሱ ጋር ተዋሱል በማድረግ ዌብሳይት አለ። እዛ ላይ ገብታችሁ ለሱ ተቅዲም ታደርጋላችሁ። እሱ ሙባሸራተን መለፋታቸውን የሚያስፈልገውን ነገር ተርቲብ አድርጎ ረፍ ያደርግላቸዋል ወደ መረጣችሁት ጃሚዓ ማለት ነው። እና ከሱ ጋር ተዋሱል ብታረጉ ጥሩ ነው። በዚህ በኩል ኡስታዝ ቀጣዩ ጥያቄ ደግሞ የሜዲካል ማለትም የሸሃደተ ጥብያ ማስገባታችን ግዴታ ነው ወይ? ፎርማቱ ምን ይመስላል? ከግል እስከ መንግስትስ ብናሰራ የሳዑዲ ጃሚዓዎች ወይም የትምህርት ሚኒስቴር እንዴት ያየዋል? والله ይሄን ለሸሃደተ الطب هذا لازم እነሱ ከሚፈልጉት ቦታ መሆን አለበት። አሁን ዱወሉል መጅሊስ ተዓውን የሚባሉት ዱወል ኸሊጅ ማለት ነው። ሳዑዲን ጨምሮ ኢማራት፣ ኩዌት፣ ቀጠር፣ ባህሬን እነዚህ ኢትዮጵያ ጋር ከኢትዮጵያ ዑማሎች ሰራተኞችን ሲያመጡ ወይም ደግሞ ወደዚህ የሚመጣ ሰው ሲኖር ሜዲካል መሰራት ያለበት ይሄን ሙስተሽፋ ነው ብለው እነሱ ያስቀመጧቸው ሆስፒታሎች አሉ። እዛ ካልሆነ እነሱ አይቀበሉም። ኦንላይን ነው የሲስተም ለነሱ የሚሄድላቸው። ስለዚህ ላዚም እነሱ የሚያዙክ ቦታ መሆን አለበት እንጂ በራስ የፈለከው ቦታ እንትን ብለ ማለት የተከለከለ ነው። ይመልሱታል። ታሽራ አይመጣልም። ሹክራን ሐያኩም አላህ ኡስታዝ። ቀጣይ ወደ መሐመድ ተላልፋለሁ። የኢስላሚክ ዩኒቨርሲቲ ኦፍ መዲና በተያያዘ ጥያቄዎችን ሰብሰብ እያደረኩኝ ነበረ። ለኡስታዝ ሙባረክ ልጠይቃቸውም ስል ስኪፕ እያደረኩት ነበረ ለሼክ መሐመድ ለማስተላለፍ። የመጀመሪያው ከኢስላሚክ ዩኒቨርሲቲ ኦፍ መዲና ጋር በተያያዘ የተጠየቀው ጥያቄ አሁን አዲሱ ከተጀመረው አውቶራይዝድ ከሆነው ኢተስኪያ ጋር በተያያዘ እንዴት ነው የምናገኘው የሚለው ጥያቄ የመጀመሪያው ነው። ሁለተኛ ደግሞ ዩኒቨርሲቲ ኦፍ መዲና የሂፍዝ ሸሃዳዎችን ወይም ተውፊያዎችን የደውራዎችን የተሳትፎ ሸሃዳዎችን እንዴት ይመለከታል የሚለው ነው ጥያቄ የተጠየቀው ማለት ነው። በዚህ ላይ ታዕሊቅ አድርጉ። የመጀመሪያው ምን አልከኝ? ጥያቄው የመጀመሪያው ጥያቄ ለኢተስኪያ ጋር በተያያዘ ጥያቄ ነው። ኢትዮጵያ ውስጥ እንዴት ሊያገኙ ይችላሉ የሚለው ነው። ሁለተኛው ደግሞ የጠየቁ ስለ ሸሃዳ ስለ ተውሲያ እና የደውራዎችን ሸሃዳዎች ምን አይነት ፎርማት ወይም በምን አይነት ሁኔታ ካገኙት ጃሚዓተል ኢስላሚያ ሊቀበለው የሚችል አይዋ ተዝኪያ ከየት እናገኛለን ለሚለው ያው እነሱ በተማሩባቸው ሸኾች ላይ ከነሱ መጻፍ ነው እንግዲህ። እና ደግሞ ብዙ ጊዜ ታዋቂ የሆኑ ሰዎች ጃሚያ የተመረቁ ተማሪዎች ታዋቂ የሆኑ ኢንስቲትዩሽኖች ከነሱ ሄዶ መጻፍ የተሻለ እንትን አለው። በአሁን ላይ ተዝኪያ እንደ ግዴታ መስፈርት አይመስለኝም፣ ግን መጻፉ የተሻለ ነው። አሁን ላይ ራሱ እንደውም አሁን የኛ ጃሚዓቱል ኢስላሚያ ተዝኪያ ለተመረቁ ተማሪዎች ተቅዲም ለሚያደርጉ ተማሪዎች ተዝኪያ የሚሰጥበት ዌብሳይት እንትን ምናምን ብሏል። እና እዚህ የሚማር ተማሪ ለነሱ ተዝኪያ ከሰጣቸው ጃሚያው የመቀበል ቻንሱ ከፍ ይላል ማለት ነው። ግን ይህ ለተመረቁ ተማሪዎች ናቸው። እዚህ የተመረቁ የሚያውቁት ተማሪ ካለ ያው እነሱም የተመረቁ ተማሪዎች መስጠት የሚችሉት ደግሞ የተወሰነ ብቻ ነው። ስለዚህ ያ ደግሞ በደንብ ትውውቅና በደንብ ቅርብ የሆነ ሰው የሚያውቁት ሰው ካልሆነም ያው አስቸጋሪ ነው። ለምን ገደብ ስላለው ዝም ብሎ ላይሰጣቸው ይችላል ማለት ነው። እና እንደዚህ እዚህ የተማረ ሰው እና እዛ ከሰፈራቸው ከሚያውቁ ሰው ያጽፋሉ ማለት ነው። እና ደግሞ የተለያዩ ሸሃዳዎችን እንዴት ያየዋል ለሚለው ያው ይሄ ምንም ጥርጥር የለውም እንደሚጠቅም ማለት ነው። ብዙ ጊዜ አብላጫም እንደሚኖር አሁን የተለያዩ ኮርሶች ኦንላይን ላይ ይዘጋጃሉ። ጃሚዓ ኢስላሚያም ብዙ ጊዜ አሁን ግቢ ላይ እነዚህ ከአቂዳ ነክ ነገራቶች ምናምን ኮርሶች ምናምን ያዘጋጃል ከተለያዩ አሶሲዬሽኖች ጋር በማበር ማለት ነው። የዛን ጊዜ ብዙ ጊዜ ለ3 ቀን ለ5 ቀን ምናምን ይቆያሉ ደውራዎቹ እና ደግሞ ሻሃዳ አላቸው። እነዚህ መሰብሰቡ አስፈላጊ ነው፣ አሪፍ ነው። የተለያዩ ጊዜ ደግሞ ሐረም ላይ የሚሰጡ የሼክ አብዱል ሙህሲን እንደዚህ ኦንላይን ኮርሶችም አሉ።
እነሱ መኖሩ ይሄ ምንም ጥርጥር የለውም ማለት ነው። ለምን ብዙ ጊዜ እኛን ይከታተላል የሚለው ነገር እንትን ይላል ጃሚያው ማለት ነው። ስለዚህ መኖሩ በጣም አስፈላጊ ነው ማለት ነው። شكرا حياك الله الشيخ محمد ጥያቄው በትክክል ተመልሷል ብዬ አስባለሁ። እዚህ አካባቢ ቀድመው ካስፈቀዱ ተማሪዎች መካከል አንድ ያሉ ነገር ግን ኦንላይን ያሉ አይመስለኝም። ኤአይኤች ካለ የጥያቄ ፍቃድ አሳየን። ኤአይኤች የሚል ፕሮፋይል ያለው እና ዘ ፕሮሚስ ላንድ የሚለው حياك الله ለመናገር ተፈቅዶልሃል። ጥያቄህን ማቅረብ ትችላለህ። الشيخ الأستاذ المبارك العروسي تعليق ለማድረግ ይሞክራል። መሰለኝ የወጣ ይመስለኛል። የተመልሽ ለሌላ ሰው እድል ለመስጠት ሞክር። ኢብን ጀማል ለመናገር ተፈቅዶልሃል። ጥያቄህን ማቅረብ ትችላለህ። ሰላም አለይኩም። ተመልሷል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ? አልሐምዱሊላህ። የኔ ጥያቄዎች በአሁኑ ሰዓት ሸሪዓ ፋኩልቲ ላይ የተሻለ የሚባለው ጃሚዓ የትኛው ነው? የመጀመሪያ ጥያቄ። ሁለተኛ ደግሞ በመዲና ዩኒቨርሲቲ አሁን ሰዓት ላይ ያለው ስኮላርሺፑ የዶርምን ይጨምራል አይጨምርም? በሶስተኝነት አምና ላይ የቪዛ ክፍያ የሚል አንድ $235 አይቼ ነበር እና እሱ አሁን ላይ ተካቷል አልተካተተም አለ የለም የሚለው ነው። የመጨረሻው ጥያቄ በአይቲ ዲፓርትመንት ላይ እዛ ለመግባት ብንፈልግ የሚያስፈልግ የተለየ ሪኳየርመንቶች አሉ? ካሉስ ምንድናቸው? ሲቀጥል የትኞቹ ጃሚዓዎች የተሻሉ ናቸው? እነዚህ ነበሩ ያሉኝ። ሀያኩሙላህ። ሹክራን። አብዛኛዎቹ ጥያቄዎች ከጠየቃቸው ጥያቄዎች መካከል ታዕሊቅ የተደረገባቸው ይበዛሉ። ነገር ግን ኡስታዝ እስቲ ስለ ተእሺረት ተዕሊሚያም ቅድም ታዕሊቅ አድርገው ነበረ። ለአይቲ ዲፓርትመንትን በተያያዘ ሼክ መሐመድ ምላሽ ሰጥቶ ነበረ። በእያንዳንዱ ኩልያዎች የምትፈልጉትን የዲፓርትመንት ምርጫዎች ማስገባት ትችላላችሁ። የሚያስፈልጋችሁ ያው የ12 ዶክመንታችሁ ያሏችሁ ውጤቶች፣ አንዳንዴ ደግሞ በዩኒቨርሲቲው በማዕሀድ ወይም በማዕሀድ ሉገት አልዓረቢያ በምታገኙት ዲፕሎማ አልፋችሁ መግባት የምትችሉበት እድል ሊኖር ይችላል ተብሎ ተመልሷል ቅድም። የሹክራን ሐያከላህ። በመጨረሻ አካባቢ ድጋሚ ጥያቄዎችን ጻፍና ልዩ ጥያቄዎች ካሉ እኔ በማካሄደው ሸርሕ ላይ ታዕሊቅ ማድረግልህ ይሆናል። ጥቂት ደቂቃዎች ስላሉን ጥያቄዎቻችሁን እየሰበሰብኩኝ ለማቅረብ ሞክራለሁ። ሌላ ጥያቄ? ሌላ ጥያቄ? የመጀመሪያው በተስኪያ በኢተስኪያ ዙሪያ የተጠየቀ ጥያቄ ነው። ኢተስኪያው ላይ ምላሽ ተሰጥቷል። ጥያቄዎች በጣም እየተደጋገሙብኝ እያስቸገሩኝ ስለሆነ ነው። የሌላ ጥያቄ ለየት ያለ ጥያቄ የተመለከትኩት የ12ኛ ክፍል ውጤቴ ቆንጆ አይደለም እና ማስተርስ እንዳመለክት ምክር ተሰጥቶኝ ነበረ። እኔ ጁን ላይ ልመረቅ ነው ባችለሬን እና ስተዲን ሳውዲ ፖርታል ደግሞ ኤፕሪል 15 እስከ ሜይ 15 ብቻ ስለሚቆይ ሌላም መንገድ ዴድላይኑ ሳያልቅብኝ ወይም ኮታው ሳያልቅ በፊት ሳይዘጋ ለማስተርስ ባችለሩን ሳልጨርስ ባመለክት ተቀባይነት የማገኝበት እድል ሊኖረኝ ይችላል ወይ? ጀዛኩሙላህ ኸይራ ይላል ኡስታዝ። በዚህ ላይ ታዕሊቅ አድርጉበት። ባችለር አልጨረሰም፣ አይዋ ለማስተር ተቅዲም ማድረግ ይፈልጋል። እንትን ይወስዳል፣ ኢፋዳ ይወስዳል። ከዛ ከእንትኑ ማለት ነው ከጃሚያው የሚማርበት ዩኒቨርሲቲ ኢፋዳ፣ ይሄ
እሱ ተማሪ መሆኑን የማስተርስ የባችለር ተማሪ መሆኑን የሚገልጽ በዚህ ዓመት እንደሚመረቅ የሚያሳይ የሆነ ማመልከቻ ይቀበላል። በዛ ማመልከቻ እንትን ይላል ማለት ነው፣ ይቀድማል፣ ተክሊል ያደርጋል። ኢንሻአላህ ቀቡል ያገኛል ብለን ተስፋ አለን። ግን አሁን አፕሪል 15 ነበር ይከፈታል የተባለው፣ አሁን እንደቀየሩት ነው የምሰማው ወደ ሜይ። ايوه شكرا جزاكم الله ወደ ሜይ خير. እንደተለወጠ ነው የሚከፈተው። ተባረክ ፊክ። ከጃሚዓት እስላሚያ ጋር በተያያዘ ጠቅላላ አድርጌ ጥያቄዎችን ሙራጃ እያደረኩኝ ነበረ። ሼክ መሐመድ ጥያቄዎችን ለሱ ማስተላለፍለት ይሆናል። ከፎረሙ ላይ ነው ጥያቄ እየወሰድን ያለ ነው። ከግሩፕ ላይ ደግሞ እየጻፋችሁ ላላችሁ ተማሪዎች ሙራጃ አድርጌ አንድ ላይ ሰብስቤ አንድ ላይ ለማቅረብ እየሞከርኩኝ ነው ያለሁት፣ በተናጠል እንዳይሆን ጥያቄዎች። ሼክ መሐመድ የጠየቀው ጥያቄ ምንድን ነው? ጃሚዓቱል እስላሚያ ላይ ያለፈው ዓመት ተቅዲም አድርገው እስካሁን ተሕተ ዲራሳ እያለባቸው ያሉ ሰዎች ምን ማድረግ አለባቸው? ባለፈው አካውንታቸውስ ተቅዲም ማድረግ ይችላሉ ወይ የሚለው ጥያቄ ነው። በአያይዞም ደግሞ ከዚህ ጋር ተያያዥ የሆነው አዲስ ኢሜል መቀየር አለበት ወይ የሚል ጥያቄ ነው። ቀጣይ እንዳይበታተንብህ አስከትልልሃለሁ። ባጭሩ ለመመለስ ሞክር። መርሐባ። ባለፈው ሞልተው ተሕተ ዲራሳ ላላቸው ጃሚዓውን ባለፈው ከዚህ በፊት አውጥቶ ነበረ፣ በራሱ በረስሚ የሆነ አታኩ ላይ ለቆ ነበር። ያው እነሱ እሱን አላዩትም መሰለኝ እንጂ እና ተሕተ ዲራሳ ላይ ኖረው ያው ምንም መርፉድ ያላላቸው ሰዎች ድጋሚ ድሩስ ፊ ሱዑዲያ ሲከፈት አፕላይ ማድረግ ትችላላችሁ። የዛኔ የእናንተን እናይላችኋለን። አሁን ስተዲን ሳዑዲ አሁን ስለተዘጋ አሁን ምንም ማድረግ አንችልም ብለው ነበር። ግን መርፉድ የሆኑ ደግሞ ተማሪዎች ግን እንዳትሞሉ ምናምን ብሏል። ያው አልቀበላችሁም አይነት ነገር ነው። ተሕተ ዲራሳ ላይ ግን የሆናችሁ ተስፋ አለው ድጋሚ መምላት ትችላላችሁ ብሏል። እና ደግሞ ኢሜይል እንትኑን መቀየር በተመለከተ በራሱ መግባት የሚችሉ ይመስለኛል። ያስቸግራቸው አይመስለኝም። በራሳቸው ገብተው በራሱ በበፊት በከፈቱበት ገብተው አፕላይ ማድረግ ይችላሉ። እና ተሕተ ዲራሳ ላይ ያሉ ሰዎች አሁንም ዝም ማለት የለባቸውም። ድጋሚ አሁን ሲከፈት መሙላት አለባቸው ማለት ነው። እንደ አዲስ ይሞሉታል ማለት ነው። ያንን በፊት ያስገቡትን ዶክመንት ያስገባሉ። ድንገት 6 ወር ምናምን ካለፋቸው ይሄ የሜዲካሉ ሌንቱ ምናምን ድጋሚ መውሰድ ነው። የአሻራውንም እንደዛው ማለት ነው። አይዋ ሐያከላህ። ሁለት ጥያቄዎች ብቻ ይጠየቃሉ። ከዛ በኋላ እንግዶቻችን ወደ ራሳቸው ጉዳዮች ዲራሳ ያለበትን አካል አለ። ኡስታዝ ሙባረክ ይቅርታ ጠይቀዋል። ዲራሳ አለባቸው። ያው አብዛኛው የማጂስቴር እና የዶክተራ ደርሶች በማታ ላይ ስለሚካሄዱ ከኛ ጋር የነበራቸው ቆይታ ይህን ይመስል ነበረ። አላህ ጀዛቸውን ይክፈላቸው። ሁለት ጥያቄዎች ብቻ ለኡስታዝ መሐመድ እንጠይቅና በዚህ አይነት መልኩ የጥያቄው ፕሮግራም ያልቅና ከኔ ጋር ያለን ፕሮግራም ይቀጥላል። ጥያቄዎችን ሰብሰብ አድርጌ ለማየት ልሞክር። ጥያቄዎች በጣም እየተደጋገሙ ነው ያሉት። ጥያቄዎቻችሁን እያየው ነው። ጥያቄው ያላችሁ አስቀምጡ። ዲስከሽን ግሩፕ ላይ ያሉ ጥያቄዎችን ሙራጃ እያደረግኩኝ ነው። ጥያቄ እዚህ ጋር ያላችሁ አካላቶች የዲስከሽን ግሩፑ ላይ ብታስቀምጡልን በጣም ደስ ይለናል። በድምፅም ሪከርድ ማድረግ ትችላላችሁ። አዳምጠዋለሁ የዲስከሽን ግሩፕ ላይ
حياكم ጥያቄዎቻችሁን አንድ ላይ ሰብስቤያለሁ። አንድ ወይም ሁለት ወደሆኑ ጥያቄዎች ሰብስቤ ለሼፍ መሐመድ አቀርባለሁ። በዚህ ኢንቲሃ ያደርጋል ማለት ነው የጥያቄያችን ሴሽን። እየተመለከቱ ካሉ ጥያቄዎች መካከል ሼፍ መሐመድ የመጀመሪያው ምንድን ነው? በሜዲሲን ዙሪያ ተያያዥ የሆኑ ስፔሻሊቲዎች ላይ ነው አንዱ የተመረቀው። ሌሎች ሳውዲ ላይ ስፔሻሊቲ ለማድረግ እና በሬዚደንስ መማር ብፈልግ በምን መንገድ ነው ክራይቴሪያ ማሟላት ያለብኝ ነው የሚለው። ይህንን መልሰውና ቀጣይ ያለውን ጥያቄ ሰብስቤ ላቅርብልህ። በአጭሩ ለመስማት ጥያቄ ደግሞ አልገባኝም። ጥያቄ ሰውየው የጠየቀው አካል ወይም ሰው የሜዲካል ስፔሻሊቲ አላቸው እርሳቸው በዶክተር ይመስለኛል በሜዲሲን ነው የተመረቀው። ዲግሪውን ማስተርስ ስፔሻሊቲ ለማድረግ ይፈልጋል ወደ ሳውዲ መጥቶ በምን አይነት መልኩ ክራይቴሪያ ማሟላት አለብኝ የሚል ጥያቄ ነው። አሁን እሱ መማር የፈለገው ሸሪዓ ነው ወይስ ገይረ ሸሪዕ የሆነ ትምህርት ነው መማር የፈለገው? ጥያቄው በዚሁ በሜዲሲን መቀጠል የሚችልበት ክራይቴሪያ ማሟላት የሚችልባቸው ዩኒቨርሲቲዎች አሉ ወይ? ብዙ ጊዜ አሁን ሜዲሲን ነገር ከሆኑ ሜዲሲን እስካሁን ለሚንሃ ስኮላርሺፕ ምናምን የተሰጠ ነገር የለም ለሌሎች ሀገር ማለት ነው። እዚህ ለሳውዲዎች ብቻ ነው የተፈቀደው። ሌሎች መማር ከፈለጉ ያው በራሳቸው ብር ከፍለው መማር ይችላል እንጂ አሁን የስኮላርሺፕ ምናምን በሜዲሲን ምናምን የለም። ብዙ ጊዜ ገና አልተከፈተም። እንደዚህ እኔ የማውቀው ነገር የለም። ሌሎችም ዩኒቨርሲቲ ያለ አይመስለኝም። እንደዛ መሰለኝ። ሹክራን። ቀጣዩን ጥያቄ ደግሞ ሰብሰብ ብላለሁ። በትርፍ ሰዓት ሳውዲ ውስጥ መስራት ይቻላል ወይ? ኢንተርንሺፕ ማለትም ዲግሪ እየተማሩ ያለ ሰዎች 4ኛ ዓመት ወይም ወደ መጨረሻ ዓመት ሲደርሱ ኢንተርንሺፕ ይወጣሉ። ለኢንተርንሺፕ አመልክቶ ወይም ለስራ አመልክቶ ወደ ሳውዲ የመምጣት ሁኔታ ግን ከስኮላርሺፕ ጋር የተያያዘ ጥያቄ ነው እየጠየቀን ያለ ነው። ለስኮላርሺፕ ብቻ የተያዘውን መልስላቸው። ኢንተርንሺፕ መምጣት ይቻላል ወይ? ሌላ ደግሞ አፍተር ግራጁዌሽን አሁን አዲስ ለመጣችው የተሽረት አሊሚያ መቆየት ይችላሉ ወይ? ሳውዲ ውስጥ ስራ መፍለግ ይችላሉ ወይ የሚል ጥያቄ ነው። አዲስ የመጡት ስራ የመስራት እድል ተፈቅዶላቸዋል ይመስለኛል። ወደ ስንት ሰዓት እንደሆነ በደንብ አንተ ነው የምታውቀው። የተወሰነ ሰዓት መስራት ይፈቀድላቸዋል። ግን በፊት በኢቃማ ምናምን የመጡት በእኛ ጊዜ የእኛ ኖቱ ወርክ ነው የሚለው፣ ያው መስራት አይፈቀድም ነው የሚለው እና መስራት አይፈቀድም ነው። የእናንተ ግን አሁን በአዲስ የሚመጡት የመስራት እድል ይፈቀዳል ነው። ይፈቀዳል ማለት ግን እሱ አመቻችቶ ይሰጣል ማለት አይደለም። አንተ ራስህ ፈልገህ ምናምን የተለያየ ነገር ተዟዟረህ ነው እንጂ እንደዚህ የስራ እድል ይፈጥርልሃል ማለት አይመስለኝም። የመጨረሻውና ላስት የሆነው ጥያቄ ሰብሰብ አድርጌ ለማቅረብ አሁን ጃሚዓተል ኢስላሚያ ዶርም የለኝም እያለ ነው። ተቅዲም ለሚያደርጉ ሰዎች አሁን ተቅዲም ቢያደርጉ እስከ ቀቡል እስከሚያገኙ ድረስ ፕሮሰሱ እስከሚያልቅ ዶርም የሚመቻቸላቸው መንገድ ሊኖር ይችላል ወይ? አሁን መውሲም አልሐጅ ነው። መውሲም አልሐጅ ላይ አብዛኛው መባኒዎች ለሐጅ የሚውሉ ከሆነ በዚህ ምክንያት ከሆነ ዶርም ተማሪዎች ሊያጡ የሚችሉበት ምክንያት እንዴት ነው? ተቅዲም ብናደርግ ወደፊት እስከ ፕሮሰሱ እስከምንጨርስ ዶርም ልናገኝ እንችላለን ይላል። ሁለት ተያይዞ ደግሞ ፖሊስ ክሊራንስ ክፍለ ሀገር ውስጥ ነው ያሰራሁት ወደ እንግሊዝኛ ማስተርጎም አለብኝ ወይ የሚል ጥያቄ ነው የተጠየቀው። ሚዲየም ኦፍ ኢንስትራክሽን እና እንደዚህ ያሉ ዶክመንቶችንስ ከትምህርት ሚኒስቴር የምንወስደው ቶፍል እና የቶፍልን የመሳሰሉ እንደ አይልቴስ እንግሊዝኛን የሚተኩ ነገራቶች ሚዲየም ኦፍ ኢንስትራክሽን እናስገብተን መምጣት አንችልም ወይ የሚል ጥያቄ ነው። ይሄ የመጨረሻው ጥያቄያችን ይሆናል። በቀጣዩ ሴሽን ላይ ያላችሁ
ጥያቄዎች ካሉ የምትጽፉትና እኔ ሰብስቤ በፖስት መልክ በእያንዳንዶቹ ላይ እየጠየኩኝ ታዕሊቅ ማድረግ ይሆናል። በግሩፔ ላይ ጥያቄዎቻችሁን እያንዳንዱን ማስቀመጥ ትችላላችሁ። ኡስታዝ መሐመድ ይሄ የመጨረሻ ስቴሽን ነው። ይህንን ጥያቄዎች ሶስቱን ቡሌቶች ትመልስና ከምስጋናና ከማክበር ጋር ጊዜህን ስለሰጠህን ጡላቦችን ይህን ሁላ ሰዓት ምላሾችን እየሰጠህ ስለነበር አላህ ጀዛህን እንዲከፍልህ እየጠየቅን እንሸኝሃለን ማለት ነው። የመጀመሪያው ቡሌት እንዳትረሰው መውሲም አልሐጅ ነው። አብዛኛው ፈናጅቆች ለአገልግሎት ብለው በመሆናቸው ምክንያት ፉንዱቅ ከለከል ከተቻለ በዚህ ምክንያት ከሆነ ጃሚዓተል ኢስላሚያ ዶርም የለኝም ብሎ ያወጣው መግለጫ አሁን ፕሮሰሱ እስከደርስ የምናገኝ ይኖራል። ያው እንደነገር ከሆነ ዶርም ያው ሞልት ምናምን ብሎ አሁን እኛም ራሷ ተለየ ኑረን ያለን ነው ውጭ ለጃሚያ አስከራሪው አለ ደን ከሆነ አሁን ራሱ አለው ጃሚያው ተማሪዎች ከነ የመረቀ ማንደው አልተቀበለም ብለው ብዙ የሚያሰጋን የሶስት ሰው ዶርም አንድ ሰው ነው ያለን ወይ አራት ሰው ለሁለት ነው ቦታ አለ እና ምንም ችግር የለውም። እና ከሞሲም ሀጅ ከተፈናዳ ብዙ ጊዜ መካ ነው እንጂ ካን ቢያዘ ሆነ ግን በየቦታው ሆቴል ነው። በጣም በስፍር ቁጥር ማይሰፈር በጣም ብዙ ሆቴሎች ናቸው ያሉት እና ምንም የሚያሰጋ ነገር የለም። ድንገት እንኳን ጃሚያው ቦታ የለኝም ቢል ያው ውጭ ላይ ያሉ ማለት ነው ቤቶች ምናምን እና ደግሞ ከሞሲም ሀጅ ጋር በተያያዘ መካ ነው እንጂ መዲና አይመለከትም ማለት ነው። ብዙ ጊዜ ሁጃጆች የሚያደርጉት ሰዓት ቀምና ቆዩ እንጂ ከላይ ቆዩ መካ ነው ሰዓታቸው ያሉት እና እሱ ብዙ የሚያደርግልኝም ከጥሪ ማድረግ ነው። አሁን ሙቃጣ የጨረስክ መስሎኝ ሁለተኛው ጠይቆኝ ነበር። ይሄ የለቲፍና ኤልቲኤስ አብዛኛው ከክፍለ ሀገር ልክ እንደ ፖሊስ እና የሜዲካል ሀገር ወስጅ ወደ እንግሊዝኛ ወደ አግሞ ወይስ በቀጥታ ወደ አረብኛ ነው የሚለው ሁለት ፖይንት ናቸው። መጀመሪያው አይልቲኤስ ወይም ቶፍልን ይተካል ወይ የሚለው ነው። አይዋ ከትምህርት ሚኒስቴር የተቀበልኩት የእንግሊዝኛ ፕሮፊሸንሲ ነው የሚለው አይደለ? እሱን ነው የሚለው። እሱ ብዙ ጊዜ ቶፍልን የሚተካ አይመስለኝም። ቶፍልና እንትንን አይተካም። እነሱ ብዙ ጊዜ የሚፈልጉት ቶፍልና አይልቲኤስ እነሱ ምናምን ናቸው። ያው እነሱ ናቸው 10% እንዳገኘ የሚገልጸው። ብቻ ግን ዝም ብሎ በሱ ሞክር ያለው ካለ መሞከር ነው። ግን እነሱ እንደ አጠቃላይ ግን እንትን የሚሉት ነገር ቢኖር ይሄን ነው። በቃ ለእናንተ ነው ችሎታ የሚያዩት። አይ በዛ ነው እኔ ቶፍል መፈተን አልፈልግም ምናምን ካለ በዛ እድሉን ይሞክር እንጂ ብዙ ጊዜ ያን ነው ማለት ነው። ሹክራን። ለሶስተኛው ቡሌት ደግሞ የዶክመንቶች ነው ከክፍለ ሀገር ያስወጡ ልክ እንደ ፖሊስ እና ሕክምና መረጃ ቀጥታ ወደ አረብኛ ማስተርጎም አለብን ወይስ በእንግሊዝኛ አልሆኑ ወደ አረብኛ መተርጎም ያለበት? ሙምኪን የሚመጣው የእንግሊዝኛውን ቨርዥን ነው። አሁን የሚጠበቅበት አማርኛም ከሆነ እንግሊዝኛም ከሆነ ቀጥታ ወደ አረብኛ ማስተርጎም ነው። አሁን አማርኛውም ከሆነ ወይ በተለያየ ሌላም ቋንቋ ቢሆን ቀጥታ ወደ አረብኛ ካስተረጎመው በቂ ነው። ስለዚህ ወደ አረብኛ ብቻ በቂ ነው ማለት ነው። እንግሊዝኛ ግዴታ አይደለም። በአሁን እሱ እንግሊዝኛ ከሆነ ወደ አረብኛስ ማስተርጎም አለብኝ ወይ ለሚለው ያው እኔ ዛኔ እንኳን በፊት እኔ ስሞላ እንግሊዝኞቹን ወደ አረብኛ ምናምን አላስተረጎምኩ ነበር። ያው እንግሊዝኛም ያው ኢንተርናሽናል ቋንቋ ነው በሚል ማለት ነው። እና እኔ ላይ ችግር አልፈጠረብኝም ነበረ። አሁን ላይ ግን አይታወቅም። ያው ማስተርጎሙ የተሻለ ነው። ስለዚህ ወደ አረብኛ ቢያስተረጉሙ የተሻለ ነው ማለት ነው።
شكرا حياك الله شيخ محمد والله ሰዓትን ወስደንበታል። ፕሮግራሙ ያው የጥያቄው ፕሮግራም ከ3 ሰዓት እስከ 4 ሰዓት በነበረው ፕሮግራም ነበረ። በእንደዚህ አይነት መልኩ ጥያቄዎቻችሁን በፎረም ተቅዲም ላደረጋችሁም ግሩፕ ላይም ለጻፋችሁ ተማሪዎች ተልፌስ ያደረኩኝ ለማቅረብ ሞክሬ ነበረ። ሼክ መሐመድ ለጆህደና ለሰጠህን ዋጋ ሰዓት ትልቅ ዋጋ አለው። በጣም እናመሰግናለን። ጀዛከላሁ ኸይራ። በሌላ ጊዜያቶች ላይ የምንገናኝ የጥያቄዎቻችሁን የምታቀርቡበት እድሎች የሚዘጋጅ ከሆነ የምናሳውቃችሁ ይሆናል። ወይም በቀጥታ በሜሴጅ ከጀማዓተል ኢስላሚያ ጋር በተያያዘ ስፔሲፊክ ጥያቄዎች ካሏችሁ ግሩፕ ላይ ጻፉት። እዛ ስላለው ሐል እኔ ኢስቲፍሳር አድርጌ መፖስትላችሁ ይሆናል። በጣም እናመሰግናለን። በሌላ ጊዜ የጥያቄ ፕሮግራም ላይ የሚጋበዝበት እድል ካለ እናሳውቃችኋለን። ሼክ መሐመድ ተፈضل መውጣት ትችላለህ። مرحبا الله شيخ አንተንም ያው ወጀዛኩም الله خير ብለኛለሁ። እና ደግሞ ማንኛውም ተቅዲም ለሚያደርጉ ተማሪዎች ዋናው ነገር ተቅዲም ብቻ ማድረግ አይደለም፣ ያው በዱዓም በርቱ ለማለት ነው። ጃም ብዙ